ሁለተኛ ነገሥት ምዕራፍ 16 በሮሜልዩ ልጅ በፋቁሔ በ17ኛው ዓመት የይሁዳ ንጉሥ የኢዮአታም ልጅ አካዝ ነገሰ። አካዝ መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገስታት መንገድ ሄደ። ደግሞም እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ርኩሰት ልጁን በእሳት አሳለፈው። በመስገጃዎችና በኮረብቶቹ ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። የዚያን ጊዜም የሶርያ ንጉሥ ረአሶንና የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔ ሊዋጉ ወደ ኢየሩሳሌም መጡ። አካዝንም ከበቡት፣ ሊያሸንፉት ግን አልቻሉም። በዚያም ዘመን የሶርያ ንጉሥ ረአሶን ኤላትን ወደ ሶርያ መለሰ። አይሁድንም ከኤላት አሳደደ። ኤዶማውያንም ወደ ኤላት መጥተው እስከ ዛሬ ድረስ በእርሷ ተቀምጠዋል። አካዝም እኔ ባሪያህና ልጅህ ነኝ፣ መጥተህ ከተነሱብን ከሶርያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ብሎ ወደ አሦር ንጉሥ ወደ ቴልጌል ቴልፌልሶር መልእክተኞችን ላከ። አካዝም በእግዚአብሔር ቤትና በንጉሱ ቤት መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሦር ንጉሥ ገጸ በረከት አድርጎ ሰደደው። የአሦርም ንጉሥ ሰማው። የአሦርም ንጉሥ በደማስቆ ላይ ወጣባት፣ ወሰዳትም። ሕዝቧንም ወደ ቂር አፈለሳቸው፣ ረአሶንንም ገደለ። ንጉሡም አካዝ የአሦርን ንጉሥ ቴልጌል ቴልፌልሶርን ሊገናኘው ወደ ደማስቆ ሄደ። በደማስቆ የነበረውን መሠዊያ አየ። ንጉሡም አካዝ የመሠዊያውን ምሳሌና የአሰራሩን መልክ ወደ ካህኑ ወደ ኦርያ ላከው። ካህኑም ኦርያ መሠዊያ ሠራ። ንጉሡ አካዝ ከደማስቆ ልኮ እንዳዘዘው ሁሉ እንዲሁ ካህኑ ኦርያ ንጉሡ አካዝ ከደማስቆ እስኪመጣ ድረስ ሠራው። ንጉሡም ከደማስቆ በመጣ ጊዜ መሠዊያውን አየ። ንጉሡም ወደ መሠዊያው ቀርቦ በእርሱ ላይ ወጣ። በመሠዊያውም ላይ የሚቃጠለውን መሥዋዕትና የእህሉን ቁርባን አሳረገ። የመጠጡንም ቁርባን አፈሰሰ። የደህንነቱንም መሥዋዕት ደም ረጨ። በእግዚአብሔርም ፊት የነበረውን የናሱን መሠዊያ ከመቅደሱ ፊት ከመሠዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሠዊያው አጠገብ በሰሜን በኩል አኖረው። ንጉሡም አካዝ የሚቃጠለውን የጠዋት መሥዋዕት የማታውንም የእህሉን ቁርባን የንጉሡንም የሚቃጠለውን መሥዋዕትና የእህሉን ቁርባን ለአገሩም ሕዝብ የሚሆን የሚቃጠለውን መሥዋዕትና የእህሉን የመጠጡንም ቁርባን በታላቁ መሠዊያ ላይ አቅርብ። የሚቃጠለውንም መሥዋዕት ደም ሁሉ የሌላ መሥዋዕቱንም ደም ሁሉ እርጭበት። የናሱ መሠዊያ ግን እኔ እጠይቅበት ዘንድ ይሁን ብሎ ካህኑን ኦርያን አዘዘው። ካህኑ ኦርያ ንጉሡ አካዝ እንዳዘዘው ሁሉ እንዲሁ አደረገ። ንጉሡም አካዝ የመቀመጫዎችን ክፈፍ ቆረጠ፣ ከነርሱም የመታጠቢያውን ሰኖች ወሰደ። ኩሬውንም ከበታቹ ከነበሩት ከናሱ በሬዎች አወረደው፣ በጠፍጣፋውም ድንጋይ ላይ አኖረው። በእግዚአብሔርም ቤት የዙፋኑን መሠረት ሠራ። ስለ አሦርም ንጉሥ በውጭ ያለውን የንጉሡን መንገድ ወደ እግዚአብሔር ቤት አዞረው። የቀረውም አካዝ ያደረገው ነገር በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አካዝም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ሕዝቅያስ በእርሱ ፋንታ ነገሰ።